ዛሬ እንግዲህ ኮብስ ከሚር ወይንም ደግሞ ኮብስ ለዛተር ለጋግር ነው። ባለፈው የጋገርኩ ብቻ ነው ያሳየኋችሁ አይደለም። እዚህ ጋር 2 እንቁላል፣ እዚህ ጋር 2 ማንኪያ ከሚር ወይንም ደግሞ እርሾ፣ እዚህ ጋር ደግሞ ዘይቱን 3 ማንኪያ አለኝ እኔ። እዚህ ጋር 3 ማንኪያ የዱቄቱ ወይንም ደግሞ የኒዶ ሀሊብ አለኝ። እዚህ ጋር ደግሞ ዘባዴ አለኝ 3 ማንኪያ ወይንም እርጎ። እዚህ ጋር ደግሞ ፒንች ፓውደር አለኝ። እዚህ ጋር ዱቄቴን ነፍቼ አለ ማለት ነው። ላቦካው ነው አሁን ጨምራለሁኝ። ዘይቱን አሪፍ ነው ባይዘው ደርቄ አቦካዋለሁ ማለት ነው። ለብ ባለ ውሃ እና በዚህ በኩል እንደዚህ ነው ቁፍ ባለ ደስ ይለኛል። አሁን ይሄ እንትን ስለሆነ አያስቸግረኝም። ብጥጥ ብሎ የለ ልስልስ ያለ ነው የሚሆነው። በጣም ከስር ያረኩበት ዘይት አሁን እያደረኩኝ በትንሽ ቅንጥብ እያደረኩ ምን አደርግበታለሁ ውስጡ ላይ ሞዛሬላ ጨምር አድርጌ ትንሽ ጊዜ ተወዋለሁ። ትንሽ ደቂቃ ተወዋለሁ ማለት ነው። ከዛ በኋላ ነው የምጋግረው። መችማ እዚህ መልኩ አበቃ ተጋግሮላችኋለሁና ብዛቱን አያችሁ። ብዛቱ ስማሁ እዛ ላይ ያለ ነገር ውስጥ እንዲከፍት ያለ ነው ውስጥ እና አሁን እላችኋለሁ እንዲህ ደረድረው ነው በዚህ መልኩ በቃ። እንዴት እዛ እንደምትሄድ ታውቃላችሁ? ስራ ቦታ ነው ይዛ የምትሄድ። ለቤት መሰላችሁ ቤቷን እሷት ለውጭ ለስራ ቦታ ከጓደኞቿ ጋር ፈታ የምትልበት አይገርም? እና ማለት ነው እንደዚህ ነው። አሪፍ ነው። በዛ መልኩ ተቦካ፣ እንደዚህ ተጋገረ። አሁን ወደ መጨረሻው ሄደ፣ ወደ ስንብቱ ማለት ነው። ቀለል ያለ በጣም ደስ የሚለው ሲበሉት፣ ግን ስራው ይከብዳል። በጣም ብዙ ሰዓት ቆሜያለሁ የተሰራ 2 ሰዓት ያህል ቆሜያለሁ ይሄን ተሰራ ማርያምን 2 ሰዓት በዚህ ሀገር 8 ሰዓት ጀምሬ 4 ሰዓት አበቃው። 10 ሰዓት አበቃው። 8 ሰዓት ጀምሬ እንደዛ ነው የሚባለው።